ገላውን ሊታጠብ ወደ መታጠቢያ ቤት የገባው የ60 ዓመት ሽማግሌ ተመልሶ ሲወጣ ሌላ ሰው ሆኖ ቢጠብቃችሁ ምን ታደርጋላችሁ? ቢትሪስ የታመመው አባቷን ለማዳን ስትል ራሷን መስዋዕትነት አድርጋ ይህንን አዛውንት አግብታ ነበር። ነገር ግን በሰርጓ ምሽት በመኝታ ክፍሏ የተከሰተው ነገር መላ ሕይወቷን የሚቀይር አስደንጋጭ እውነታ ይዞ መጣ። በድህነት ውስጥ ሆና ለአንድ ምስኪን ሽማግሌ የገዛቸው አንድ ብርጭቆ ሻይ እንዴት የሕይወቷ ታላቅ ስጦታ ሊሆን ቻለ? ይሄ የቢትሪስ አስገራሚና እንባ የሚያራጭ የፍቅር ታሪክ ነው። እስከ መጨረሻው ተከታተሉ። ሰላም ውድ ቤተሰቦቻችን እንደምን አላችሁ? ታሪኩን ከመጀመራችሁ በፊት እስኪ ይህንን ልብ አንጠልጣይ ታሪክ ከየትኛው የዓለም ክፍል ሆናችሁ እንደምትከታተሉ ኮሜንት ላይ ጻፉልን። ቪዲዮንም ላይክ፣ ሼር አድርጉት። እንዲሁም ሁልጊዜ እንደዚህ አይነት መሳጭ ታሪኮችን የምታገኙበትን የዩቲዩብ ቻናላችንን እስካሁን ሰብስክራይብ ካላደረጋችሁ አሁኑኑ ሰብስክራይብ በማድረግና የደወል ምልክቱን በመንካት ተቀላቀሉ። አሁን ወደ ታሪካችን እንመለሳለን። ቢትሪስ በትንሽ የገጠር መንደር ውስጥ ከወላጆቿና ከታላቅ ወንድሟ ፒተር ጋር ትኖራለች። ሕይወት ከባድ ነበር። ቤተሰቦቿ በጣም ድሃዎች ነበሩ። በየቀኑ የሚበሉትን ምግብ ለማግኘት ይታገላሉ። አባቷ አነስተኛ ክፍያ ያላቸው ስራዎችን ማለትም የተሰበረ አጥርን መጠገን እንዲሁም ከባባድ ጆንያዎችን የመሸከም ስራ ይሰራል። እናቷ ግን ቀኑን ሙሉ ፀሐይ ላይ ተቀምጣ አትክልት ትሸጥ ነበር። የራሳቸውን በቂ የሆነ ገንዘብ ለማግኘት ተስፋ ያደርጉ ነበር። ፒተር ስራ ለማግኘት ሞከረ፣ ግን ሰዎች ምንም ስላልነበረው አይቀጥሩትም ነበር። እነሱ ከዚህ የከፉ ቀናትን አሳልፈዋል። ቤት አልባ የነበሩባቸው ቀናት፣ ለወራት የቤት ኪራይ መክፈል ስላልቻሉ ከቤታቸው ተባረሩ። በመንገድ ላይ አድረዋል። በመንገድ ላይ ኖሩ። ዝናብ ሲዘንብ የሚጠለሉበት ቦታ አልነበራቸውም። ነገር ግን በሁኔታዎች ሁሉ ወላጆቿ በትምህርት ላይ ተስፋ አልቆረጡም ነበር። ልጄ ገንዘብ ይሄዳል ይመጣል ይል ነበር አባቷ። ነገር ግን ሁል ጊዜ ማንም ሰው ዕውቀትን ካንቺ ሊወስድ አይችልም። ምንም እንኳን ምግብ ባይኖራቸውም፣ ጫማ ባይኖራቸውም፣ ተገቢ የሆነ ልብስ ባይኖራቸውም ወላጆቿ ቢትረስና ፒተር ትምህርት ቤት መሄዳቸውን ያረጋግጣሉ። ቢትሪስ ጎበዝ ተማሪ ነበረች። ሆዷ ባዶ ቢሆንም እንኳን በትጋት ታጠና ነበር። ድህነት እንዲያስቆማት አልፈቀደችም። አንድ ቀን ግን የልፋቷ ውጤት ታየ። ለመማር የሚያስችል ነፃ የትምህርት ዕድል አገኘች። ይህ ሕይወቷን ለመለወጥ ብቸኛ አጋጣሚዋ ነው። እሷም ሳታመነታ መንደሯን ለቃ ወደ ዩኒቨርሲቲ ገባች። ከዓመታት ምርምርና ጥናት በኋላ ቢትሪስ ትምህርቷን አጠናቃ በድል ተመረቀች። በራሷ ኩራት ተሰማት። ምንም እንኳን የማይታለፉ ትግሎች ቢኖሩም በራሷ ኩራት ተሰማት። ከዚያም በአንድ ትንሽ ኩባንያ ውስጥ እንደ ገንዘብ ያዥነት ሥራ አገኘች። ትልቅ ባይሆንም ግን ከምንም ይሻላል። አሁን ለምትወዳቸው ወላጆቿ ጥቂት ገንዘብ መላክ ትችላለች። ወላጆቿን መርዳት፣ ምናልባትም በመጨረሻ አዲስ ሕይወት መጀመር እንደምትችል አሰበች። ያለፈ ሕይወቷን ትታ እንደመጣች አሰበች። ነገር ግን ታሪኳ ይከተላታል። እሷ የተረጋጋችና ቤተሰብ ለመመስረት የተዘጋጀች ወጣት ነበረች። ስለ ፍቅር፣ ስለ ባል፣ ሕይወትን ሙሉ በደስታ ስለመኖር ይህንን ትመኝ ነበር። መጀመሪያ ላይ ወንዶች ለሷ ፍላጎት አሳዩ። ፈገግ ይሉላታል፣ ለሽርሽርም ይጠይቋታል፣ ልዩ እንደሆነች ያደርጓታል። ነገር ግን ቆየት ብሎ ጥያቄዎች ይመጣሉ። ቤተሰቦችሽ ከየት ናቸው? እናም ስትመልስ ሁሉም ነገር ይለወጣል። ይርቋታል። ቤት አልባ የነበረችን ሴት ማግባት የሚፈልግ አልነበረም። ምንም ከሌለው ሰው ጋር የወደፊት ሕይወትን መገንባት የሚፈልግ ሰው አልነበረም። በየጊዜው ህመም ይሰማታል። ለራሷ መልሳ ምንም አልሆንሽም እያለች ደጋግማ ትነግራለች። ከዚህ ከፋውንም ተርፈሻል፣ ከዚህ ከፋውንም ተርፈሻል፣ እናም ይህንን ታልፊዋለሽ እያለች ትነግራለች። ነገር ግን በጥልቀት ስታይ ጫና ይፈጥርባታል። ስቃይ የሚሰማት ግን እሷ ብቻ አልነበረችም። ወንድሟ ፒተርም ተመሳሳይ ህመም አጋጥሞታል። አንዲትን ሴት ለማግባት በሞከረ ቁጥር ተመሳሳይ ችግር ይገጥመዋል። ሰዎች ስለ ቤተሰቦቻቸው ታሪክ ምንም እንደሌላቸው በሹክሹክታ ያወራሉ። ከሱ ጋር አብራ መታገል የምትፈልግ ሴት አልነበረችም። ይህ እንዴት እንደሚሰብረው አየች። ያ ደግሞ እሷን የበለጠ ሰበራት። እነሱ በጣም ጠንክረው ሰርተዋል። ነገር ግን ምንም ቢያደርጉ ነገሮች
የሚስተካከሉ አይመስሉም ነበር። አንድ ምሽት የቢትረስ እናት ቡናማ ኤንቨሎፕ ይዛ ወደ ቤት መጣች። አባቷ ተከተላት። ፊቱ በቁም ነገር የተሞላ ነበር። ቢትረስ ወደ ውስጥ ግቢ አለች እናቷ። ቢትረስ አባቷ ደብዳቤውን ፊት ለፊት ሲያስቀምጥ በትንሽ የእንጨት ወንበር ላይ ተቀመጠች። ግራ ተጋብታ አየችው። አባቷ ጉሮሮውን አጸዳ። ቢትረስ አንድ ሀብታም ሰው ሊያገባሽ ይፈልጋል አለ አይን አይኗን እያየ። የቢትረስ ልብ መምታት ጀመረ። ምን? እናቷ በመስማማት ራሷን ነቀነቀች። ስሙ ኤድዋርድ ይባላል። እሱ ከመንደራችን የመጣ በጣም ባለጠጋና ትልቅ ሰው ነው። ቢትረስ ፊቷን አኮሳተረች። ሚስተር ኤድዋርድ? አባቷም አዎ፣ ስሙ በጣም የታወቀ ነው፣ ነገር ግን ሰዎች ብዙ አያዩትም። ከመንደሩ ከራቀ ረዥም ጊዜ ሆኖታል። አሁን የሚኖረው በከተማ ነው። በከተማ ውስጥ ሰፋፊ መሬትና በርካታ የንግድ ሕንፃዎች አሉት ይባላል። ቢትረስ በሚንቀጠቀጡ እጆቿ ደብዳቤውን አንስታ ማንበብ ጀመረች። ቃላቶቹ በዓይኖቿ ፊት ደብዝዘዋል። ዕድሜ 60 ዓመት ነው። እኔ በጣም ባለጸጋ ሰው ነኝ። ልጅሽንና ቤተሰቦቿን እጠብቃለሁ። በእውነቱ ይሄ ጋብቻ ምቾትና ደህንነትን ያመጣላታል። ቢትረስ ደብዳቤውን ማንበብ አቁማ በሐሳብ ተዋጠች። 60 ዓመት? እናቷ ቢትረስ ሰውየው ሊያገባሽ ይፈልጋል። አንቺንና እኛን መንከባከብ እንደሚፈልግ ተናግሯል። ዝምታ ክፍሉን ሞላው። አንድም የሚናገር ሰው ጠፋ። በዚህ ሁኔታ ቢትረስ ምን እንደምትል አላወቀች። በዛው ቅስፈት በሩ በኃይለኛው ተንኳኳ። አባቷ ተነስቶ ከፈተው። ሁለት ወንዶች የበቆሎ የሩዝና የዱቄት ጆንያ ይዘው በበሩ ቆመዋል። ከኋላቸው ደግሞ አንድ ሰው አትክልትና የምግብ ዘይት ጠርሙዞችን ይዞ ነበር። ይህንን ማን ይላከው ሲል አባቷ ጠየቀ። ረዥሙ ሰው ፈገግ አለ። ሚስተር ኤድዋርድ ነው። ይህ ትንሹ ስጦታ ነው ብለዋል። ልጃችሁን ሊያይ ሲመጣ ከዚህ በለጠ ይኖራል። ቢትረስ በዚህ ሰዓት እናቷ አፏን ሸፍና እንባ ከዓይኖቿ ሲወርድ ተመለከተች። አባቷም ቀስ ብሎ ራሱን ነቀነቀ። አመሰግናለሁ ልጆቼ አለ በደስታ። ቢትረስ የመጡትን ጆንያዎችና ዘይቱን ተመለከተች። ለሳምንታት የሚበቃ ምግብ ነበር። አባቷም ወደ እሷ ዞር አለ። ቢትረስ ይህ ሰውዬ ሕይወታችንን ሊለውጥ ይችላል። እናቷም እንባዋን ጠርጋ እስቲ ያስቢበት ልጄ። የቢትረስ ጭንቀት ጨመረ። ከጥቂት ቀናት በኋላ ቢትረስ ባልጋዋ ላይ ተቀምጣ ከጎኗ ያለውን የፋኖስ ብልጭታ እያየች ነበር። እንባ ባይኖቿ ሞልቷል። ነገር ግን እንዲፈስ አልፈቀደችለትም። ይህ የፈለገችው የተመኘች ሕይወት አልነበር። ዕድሜዋ ገና 23 ዓመት ነበር። ቢትረስ ብዙ ሕልሞች ነበሯት። በፍቅር መውደቅ፣ ልቧን ደስተኛ ከሚያደርግ ሰው ጋር ተጋብቶ መኖር፣ በደስታ የተሞላ የወደፊት መልካም ሕይወት ገንብታ መኖር ትመኝ ነበር። ነገር ግን እነዛ ህልሞች የማይቻሉ መሰሉ። ሚስተር ኤድዋርድ 60 ዓመቱ ነበር። ለሷ በጣም ትልቅ ነው። ደብዳቤውንም እንደገና ከፍታ አየችው። ቃላቶቹንም ደጋግማ ነበበች። ምናልባት ይለወጡ ይሆን ብላ ተስፋ አድርጋ ነበር። ግን አልሆነም። አልተለወጡም። እውነታው እሱ ነበር። አባቷ የሚሆን ሰው እንድታገባ እየተጠየቀች ነው። አይ ማለት ፈልጋለች። መሮጥ ማምለጥ ፈልጋ ነበር። ነገር ግን ስለ ቤተሰቧ አሰበች። እነዚያ የምግብ ጆንያዎች ሲመጡ በእናቷ ዓይን ውስጥ ያለውን ስቃይ አስተዋለች። እናቷ ባለፉት ጊዜያት ተርበው እንደማያድሩ ያወቀችበት የመጀመሪያው ጊዜ ነበር። በአባቷ ፊት ያለውን ድካም አስተዋለች። በዝምታ ተቀምጦ ለማውራት እንኳን ጥንካሬ ሲያጣ አይታለች። እናም ከዚያ የሕክምና ሪፖርቱን አስተዋለች። ከጥቂት ቀናት በፊት ቤቱን ስታጸዳ አግኝታው ነበር። በአሮጌ ወረቀቶች መካከል በአንድ የእንጨት ሳጥን ውስጥ ተቀምጦ ነበር። ምን እንደሆነ ለማወቅ ፈልጋ ከፈተችው። ነገር ግን ዓለሟ ሲፈራርስ ተሰማት። ወላጅ አባቷ በጣም ታሞ ነበር። ሪፖርቱ ቀዶ ጥገና እንደሚያስፈልገው ይናገራል። በሕይወታቸው አይተው ከማያውቁት ገንዘብ በላይ የሚጠይቅ ቀዶ ጥገና። እሱ ግን አልነገራትም። ማንም አልነገራትም። እንዳትጨነቅ ፈልገው ነበር። ነገር ግን አሁን ሁሉንም አውቃለች። እናም ዝም ብላ ማለፍ አትችልም። ስለ ወንድሟ ፒተር እንዴት እንደሚሞክርና ድሃ ስለሆነ ብቻ ስንት ጊዜ እንደተጣለ አሰበች። እሱም የተሻለ ሕይወት ፈልጎ ነበር፣ ግን ዓለም ግድ አልነበራትም። ፊቷን ጠረገች፣ በጥልቀት ተነፈሰች። አባቷ እንዲኖር፣ እናቷ መጨነቅ እንድታቆም፣ ወንድሟ ዕድል እንዲያገኝ የምከፍለው ዋጋ ይህ ከሆነ አድርገዋለሁ አለች። ወላጆቿ ወደ ተቀመጡበት ጠረጴዛ ሄደች። በተስፋ ዓይኖቿ አየዋት፣ እየጠበቋት ነበር። ለቤተሰቤ ስል ማድረግ የምችለው ነገር ይህ ከሆነ አደርገዋለሁ አለች። እናቷም በእንባ ተሞላች። አባቷም ዓይኖቹን ጨፍኖ በጥልቀት ተነፈሰ። ተጠናቀቀ። ምርጫዋን አደረገች። እናም ቀኑ ደረሰ። ቢትሪስ በእንጨት ወንበር ላይ በዝምታ ተቀመጠች። እጆቿ ጭኖቿ ላይ አርፈው ነበር። ልቧ በኃይል ይመታል። ሚስተር ኤድዋርድ እየመጣ ነው። እናቷ ምርጥ ልብሷን እንድትለብስ አድርጋለች። ብዙ ጊዜ የለበሰችው ግን አሁንም የሚያምር ሰማያዊ ልብስ ነበር። ፀጉሯ በጥሩ ሁኔታ ተሰርቷል።
ፊቷም እንዳይደርቅ በትንሽ ዘይት ወስዷል። ፒተር በሩ አጠገብ ቆሞ እጆቹን አጣጥፎ አሻቅቦ ወደ ውጪ ይመለከታል። ከዚያም አዩት። ጥቁር መኪና በአቧራማው መንደር ላይ ሲመጣ ታየ። ቢትረስ ምራቋን ዋጠች። አሁን እውነት ሆኗል። መኪናው ከቤታቸው ፊት ለፊት ቆመ። እናም በሩ ተከፈተ። አንድ ሰው ወጣ፣ ሚስተር ኤድዋርድ። እሷም እንደገመተችው ትልቅ ሽማግሌ ነበር። ጸጉሩም ሙሉ በሙሉ ሽበት ነበር። እርምጃው ቀርፋፋ ነው፣ ነገር ግን ፊቱ የተረጋጋ ነበር። እናም ፈገግ ሲል በዓይኖቹ ውስጥ ሙቀት ነበር። ቢትረስ ትንፋሿ ተቋረጠ። እሱ ጨካኝ፣ ትዕቢተኛ ወይም ክፉ ሰው ይሆናል ብላ ፈርታ ነበር። ነገር ግን አሁን ስታየው መጥፎ ሰው አይመስልም ነበር። መጀመሪያ ወላጆቿን ሰላም አለ። የአባቷን እጅ በክብር ጨበጠ። ከዚያም ወደ እርሷ ዞረ። ቢትረስ ማለት አንቺ ነሽ አላት። ድምፁ ጥልቅ ነበር። እሷም በአዎንታ ራሷን ነቀነቀች። ቃላቶችን ግን ማግኘት አልቻለች። እሱም ቀስ ብሎ ሳቀ። ስለ አንቺ ብዙ ሰምቻለሁ። ጠንካራና አስተዋይ ሴት ነሽ። ቢትረስ ምን እንደምትመልስ ሳታቅ ወላጆቿን ቀና ብላየች። ነይ አብረሽኝ ተቀመጪ አላት፣ ውጪ ያለውን አግዳሚ ወንበር እየጠቆመ። ወደ እሱ ሄዳ ስትቀመጥ እግሮቿ ዝልፍልፍ አሉባት። የሁሉም ሰው አይን በእነሱ ላይ እንደሆነ ተሰማት። ነገር ግን ለጥቂት ጊዜ ትኩረቷ በእሱ ላይ ብቻ አደረገች። ተነጋገሩ። አሰልቺ ዝምታ ይኖራል ብላ ጠብቃ ነበር፣ ግን እሱ በጥበብና በደስታ ያወራ ነበር፣ ልክ እንደ ጓደኛ። ስለ ሕይወቷ፣ ስለ ህልሟ፣ ስለ ቤተሰቧ ጠየቃት። እናም ስታወራ አዳመጣት። ምንም አላጣደፋትም፣ እናም አልናቃትም ወይም ክብር እንድትሰጠው አልጠየቀም። ይልቁኑ እሱ ፈገግ ብሎ አንቺ ብልህ ሴት ነሽ፣ አደንቅሻለሁ አላት። ይህንን ስብሰባ ፈርታ ነበር፣ ነገር ግን አሁን ከጎኑ ስትቀመጥ የቀድሞ ፍርሃት አልተሰማትም። ቀናቶች በፍጥነት አለፉ። ቢትረስ ምን እየተፈጠረ እንዳለ ሙሉ በሙሉ ከመቀበሏ በፊት ሰርጉ ተዘጋጀ። እናቷና ጥቂት የመንደሩ ሴቶች እንድትዘጋጅ ረዷት። ቀላል ነጭ ቀሚስ አዘጋጁ። በጣም ዘመናዊ ባይሆንም በራሱ መንገድ ግን ቆንጆ ነበር። ጸጉሯን በጥሩ ሁኔታ ጎነጎኑ። ሰዎች በሹክሹክታ ማውራት ጀመሩ። አንዳንዶቹ በደስታ፣ አንዳንዶቹ ደግሞ በሐዘንና በንዴት። አንድ ወጣት እንደዚህ አይነት ሽማግሌ ያገባች ቢባል ማን ያምናል ይላሉ አንዳንዶች። ሌሎቹ ደግሞ ምርጫ አልነበራትም። ስታዛዘን ለቤተሰቧ እኮ ነው። ቢትረስ ይህንን ሰማች፣ ግን ዝም አለች። ቀድሞውኑ ወስናለች። በሰርጉ ጠዋት በትንሽ መስታወት ፊት ቆማ ምስሏን ታይ ነበር። ሙሽራ መስላለች፣ ግን ደግሞ እንደ ሙሽራ አልተሰማት። መሸፈኛዋን ስታስተካከል እጆቿ ይንቀጠቀጡ ነበር። እናቷ ገብታ እጆቿን በትከሻዋ ላይ በቀስታ ኖረች። ልጄ ብላ በሹክሹክታ ተናገረች። ይህ አሁን ሕይወትሽ ነው። እባክሽን ጠንካራ ሁኚ፣ ጥሩ ሚስት ሁኚ እና አስታውሺ፣ ምንም ቢሆን አንቺ ልጄ ነሽ። የቢትረስ አይኖች በእንባ ተሞሉ። ራሷን በመስማማት ነቀነቀች። ከዚያም ሰዓቱ ደረሰ። ሰዎች ለማየት ተሰበሰቡ። አንዳንዶች ለማወቅ፣ አንዳንዶች ደግሞ ደስተኛ ሆኑ። አንዳንዶቹ ደግሞ ለምግብ ብቻ ተገኙ። ሚስተር ኤድዋርድ በደንብ የተሰፋ ልብስ ለብሶ ከፊት ለፊቷ ቆሟል። አይኖቹ ሞቅ ያሉ ነበሩ፣ ፈገግታውም ለስላሳ ነበር። አሁን እሱ አርጅቷል፣ ግን በዛ ቅስፈት አስፈራ አይመስልም ነበር። ቢትረስ ወደ እሱ ተራመደች። እርምጃዎቿ ቀርፋፋ ነበሩ፣ ልቧ ደግሞ የከበደ ነበር። መሮጥ ፈለገች፣ መጮም ፈለገች፣ ግን አላረገችውም። ከጎኑ ቆመች። እጆቿ ቀዝቅዘው ነበር። እሱም በቀስታ የእሷን እጆች በራሱ እጆች ውስጥ አስቀመጠ። አለመሃል ላው ተፈጸመ። አንቺ ቢትረስ ሚስተር ኤድዋርድን ባልሽ እንዲሆን ትቀበያለሽ? የቢትረስ ከንፈሮች ተንቀጠቀጡ። አይኖቿን ጨፍና በጥልቀት ተነፈሰች። አሁን እቀበላለሁ አለች በፍርሃት። እንባ በጉንጮቿ ላይ ፈሰሰ፣ ግን አልጠረገችውም። ሚስተር ኤድዋርድን ተመለከተችው። እሱ ልታገባው ስታልሞ የነበረ ሰው አልነበረም፣ ግን ለራሷ ቃል ገባች። ይህንን ነገር ትወጣዋለች፣ ለሱ ታማኝ ትሆናለች፣ በአቅሟ ሁሌም ትንከባከበዋለች። ስነ ስርዓቱ ተጠናቀቀ። ሰዎች በደስታ ጮሁ። ልክ እንደዛ ቢትረስ አሁን ሚስት ሆነች። ወደ ከተማው የሚደረገው ጉዞ ረዥምና ጸጥ ያለ ነበር። ቢትረስ በሚስተር ኤድዋርድ መኪና ውስጥ ከጎኑ ተቀምጣ ነበር። ያ አቧራማው መንደር መንገዶች ቀስ በቀስ ወደ ሰፊና ለስላሳ መንገዶች ሲቀየሩ በመስኮት አየች። መብራቶቹ፣ ጫጫታው፣ ስራ የሚበዛባቸው ሰዎች፣ ሁሉም ሌላ ዓለም ነበር። መኪናው በአንድ ትልቅ ቤት በር ሲቆም ልቧ በኃይል መምታት ጀመረ። በሮቹ ተከፍተው ወደ ውስጥ ገቡ። ቤቱ ታላቅና የሚያምር ነበር። ካሰበችው በላይ በጣም ትልቅ ነበር። ሁሉም ነገር አዲስ፣ የሚያብረቀርቅ፣ ውድ ይመስላል። የቤቱ አገልጋዮች ሻንጣዎቻቸውን ለማስተካከል ተቻኮሉ። ይህ አሁን ቤቷ ነበር። ቢትረስ ሚስተር ኤድዋርድን ተከትላ ወደ ቤቱ ገባች። ትንሽነት ተሰማት። የቤቱ ክፍሎች ካሰበችው በላይ ትላልቅ ነበሩ። ወለሎቹ በጣም ንጹህ ከመሆናቸው የተነሳ ከላይ የሚመጣውን ብርሃን ያንጸባርቁ ነበር። እንዲህ ያለ ምቾት ውስጥ ኖራ አታውቅም። ነገር ግን ከደስታ ይልቅ የተሰማት ፍርሃት ነበር። ሰርጉ ልክ እንደ ህልም ነበር፣ ግን ይህ እውነት ነው።
እና ዛሬ ማታ ከባሏ ጋር አልጋ መጋራት ይጠበቅባታል። ልቧ በጣም ይመታ ነበር። ከዚህ በፊት ከወንድ ጋር ሆና አታውቅም። ሚስተር ኤድዋርድ ምቾት ማጣቷን አስተዋለ። ወደ እሷ ዞሮ በቀስታ ቤትረስ ይሄ ላንቺ አዲስ እንደሆነ አውቃለሁ አላት በለስላሳ ድምፅ። መፍራት የለብሽም፣ ነፃነት ይሰማሽ። አሁን ይሄ ቤትሽ ነው። ቤትረስም ራሷን ነቀነቀች። ነገር ግን እጆቿ አሁንም ይንቀጠቀጡ ነበር። ከጥቂት ቆይታ በኋላ ፍቃድ ጠይቃ ወደ መኝታ ቤት ሄደች። ክፍሉ በጣም ትልቅ ነበር። ለስላሳ ነጭ አልጋ፣ ወርቃማ መስታወትና እንደ ውሃ የሚፈሱ መጋረጃዎች ነበሩ። ቤትረስ ባልጋው ጠርዝ ላይ ተቀመጠች። ወለሉን እያየች ልቧ በፍርሃት ይመታ ነበር። ከጥቂት ደቂቃዎች በኋላ ቤትሪስ ወዳለችበት ክፍል ሚስተር ኤድዋርድ ገባ። ወደ እሷ መጥቶ እጆቹን በትከሻዋ ላይ አኖረ። መጀመሪያ ገላዬን እታጠባለሁ፣ ማረፍ ትችያለሽ። እንደገና ራሷን ነቀነቀች። ማውራት አልቻለችም። ኤድዋርድም ፎጣውን አንስቶ ወደ መታጠቢያ ቤት ገባ። ውሃው መፍሰስ ሲጀምር ሰማች። ደቂቃዎች አለፉ። ከዚያም 1 ሰዓት፣ ከዚያም 2 ሰዓት። ውሃው ግን አሁንም ይፈስ ነበር። ለምን ይህንን ያህል ጊዜ ፈጀበት? የቤትሪስ ፍርሃት ተመለሰ። የሆነ ችግር አለ። በረዥሙ የመታጠቢያ ቤቱን በር አየች። ትንፋሿ ተቋረጠ። ማንኳኳት አለባት ወይስ ደግሞ ስሙን መጥራት? እጆቿ አልጋዋ ላይ አጥብቀው ይዘዋል። የሆነ ነገር ትክክል እንዳልሆነ ተሰማት። ቤትሪስ አልጋዋ ላይ ተቀመጠች። እጆቿን አጥብቃ ይዛ ነበር። የሚፈሰውን የውሃ ድምፅ አሁንም ክፍሉን እየሞላው ነበር። 1 ሰዓት አለፈ። ለምን ሚስተር ኤድዋርድ በዚያ እንደዘጋ እያሰበች የመታጠቢያ ቤቱን በር ደጋግማ ታይ ነበር። ልቧ አልተረጋጋም። ማንኳኳት አሰበች፣ ግን ደግሞ የሆነ ነገር ወደ ኋላ አስቀራት። ብቻውን መሆን ቢፈልግስ? ግን ደግሞ የሆነ ችግር ቢኖርስ? ሰውነቷ በድካም ዝሎ ነበር። ቀኑ በጣም ረዥም ነበር። ሰርጉ፣ ጉዞ፣ አዲስ ህይወት። አይኖቿ ደከሙ። ቀስ ብላ ጋደም አለች። ለጥቂት ጊዜ ብቻ አርፋለሁ ብላ ለራሷ እየተናገረች ነበር። ነገር ግን ሳታውቀው እንቅልፍ ወሰዳት። ድንገት አደገኛ ድምፅ አነቃት። አይኖቿ ተከፈቱ። የመታጠቢያ ቤቱን በር ተከፈተ። በፍጥነት ተቀመጠች። ልቧ በኃይል ይመታ ነበር። ውሃው አሁንም ይፈስ ነበር። ከመታጠቢያ ቤት የወጣው ሚስተር ኤድዋርድ አልነበረም። ቤትሪስ ደነገጠች። አንድ ወጣት ፊቱ ቆሟል። ረዥም፣ ጠንካራ እና ቆንጆ ጸጉር ያለው። ፊቱ ለስላሳና ወጣት ነበር። ሰውነቱን በፎጣ ጠቅልሏል። ቤትሪስ ትንፋሿ ተቋረጠ። ይህንን ሰው አታውቀው። ሰውነቷ በፍርሃት ቀዘቀዘ። ሚስተር ኤድዋርድ አለ። አንተ ማን ነህ ብላ ጮኸች። ወደ ኋላ እየተንገዳገደች እጆቿ የአልጋውን ጨርቅ ጨበጡ። መላ ሰውነቷ እየተንቀጠቀጠ ነበር። ማን ነህ ብላ ጮኸች። ወጣቱ እጁን ቀስ ብሎ አነሳ፣ ልክ ሊያረጋጋት እንደሚፈልግ። ቤትሪስ አላት በለስላሳ ድምፅ። ቤትሪስ ተነፈሰች። ያ ድምፅ ነው። ያን ድምፅ ታውቀዋለች። የሚስተር ኤድዋርድ ድምፅ ነበር። ግን እንዴት? ቤትሪስ ደነገጠች። ይህ ህልም ወይም ቅዠት መሆን አለበት። አይ ይህ እውነት አይደለም ብላ ተናገረች። ድምጿ እየተሰባበረ ነበር። ወጣቱ ወደ እሷ ቀርቦ አለ፣ እኔ ነኝ። የቤትሪስ ዓለም መሽከርከር ጀመረ። ሰውነቷ በፍርሃት ግራ በመጋባት ደርቆ ቀረ። ከፊቱ ያለው ወጣት ሚስተር ኤድዋርድን ፈጽሞ አይመስልም ነበር፣ ግን ድምፁ ተመሳሳይ ነው። ምን እየተፈጠረ እንዳለ ለማወቅ ሞከረች። ከዚያም እሷ ሳትንቀሳቀስ ቀረብ ብሎ በሰከንዶች ውስጥ አቀፋት። ጠንካራና የማይወላውሉ ክንዶች ነበሩ። ቤትሪስ ብሎ በሹክሹክታ ተናገረ። ከዚያም ሳማት። ከንፈሮቹ ረጋ ያሉና ለስላሳና ጥልቅ ነበሩ። በማይታወቅ ሙቀት ሞላት። ልቧ ይመታ ነበር። ለጥቂት ጊዜ፣ ለአንድ አፍታ ብቻ ሁሉን ነገር ረሳች። ነገር ግን እውነታው ተመልሶ መጣ። አይ ብላ ገፋቸው። ትንሽ ተቆራረጡ። ሰውነቷ ተንቀጠቀጠ። ወደ ኋላ ተንገዳግዳ አልጋውን ተደገፈች። ባለቤቴ ታለ ብላ ጮኸች። እንባ አይኖቿን ሞላው። ወጣቱም ተነፈሰ። በዚህ ጊዜ አልነካትም፣ ዝም ብሎ ተናገረ። ቤትሪስ ለማመን እንደሚከብድሽ አውቃለሁ። እኔ ሚስተር ኤድዋርድ ነኝ። ሁልጊዜም ሚስተር ኤድዋርድ ነበርኩ። ፊቷ በእንባ ተዘፍቆ ቀና ብላ አየችው። ኤድዋርድም ቀጠለ። አርጅቼ ለመታየት ልዩ ሜካፕ ተጠቅሜ ነበር። አይኖቿ ተከፈቱ። ለምን ብላ ጠየቀችው። በእውነት ማን እንደሆንሽ ማወቅ ነበረብኝ። ቤትሪስ በከባድ ሁኔታ ተዋጠች። አያቴ በአንድ ወቅት ጥሩ ሴት በገንዘብ ሳይሆን በጥበብ ነው የምትገኘው ይለኝ ነበር። ቤትሪስ፣ እኔ ብዙ ሰዎች ሊገምቱት ከሚችሉት በላይ ሀብት አለኝ። ነገር ግን ገንዘቤን ብቻ የምትፈልግ ሚስት አልፈለግኩ። ደግ፣ ልቧ ጠንካራ፣ እውነተኛ ፍቅር ያላት ሴት ነው የፈለግኩት። ቤትሪስ፣ ስለ አንቺ፣ ስለ ትግልሽ፣ ስለ ደግነትሽ፣ ለቤተሰቦችሽ ስለምትከፊው መስዋዕትነት ሰምቼ ነበር። ይህ እውነት መሆኑን ወይስ እንደ ሌሎች ሴቶች ለሀብት ብቻ የምታገቢኝ መሆንሽን ማየት ፈልጌ ነበር። የቤትሪስ ልብ ይመታ ነበር። ሁሉም ነገር ይሽከረከረባታል። ራሷን ነቀነቀች። እንባ ከፊቷ ላይ ይፈስ ነበር። እንዴት እንደምታይኝ ግድ የለኝም አለች፣ ድምጿ እየተንቀጠቀጠ። ባሌን እንድትመልስልኝ ነው የምፈልገው። ቆመች። ሰውነቷም እየተንቀጠቀጠ ነበር። እሱ አርጅቶ ሊሆን ይችላል፣ ግን ደግ ነው እና እሱን ለመንከባከብ ቃል ገብቻለሁ። ኤድዋርድም ቤትሪስ አላት በለስላሳ ድምፅ። በአንድ ወቅት የረዳሽውን አንድ አዛውንት ታስታውሸዋለሽ? አለ ፈገግ ያለ። ግራ ተጋብታለች። ምን
አለች። በከተማው ውስጥ ገንዘብ ያዥ በነበርሽበት ጊዜ አንድ ምሽት ወደ ሱቅ የመጣ አንድ አዛውንት ነበር። ደክሞትና ለምግብ መክፈል አቅቶት ነበር። በዛን ሰዓት የቢትሪስ ልብ መምታት አቆመ። ያን ሌሊት ታስታውሰዋለች። ቀዝቃዛና ዝናባማ ምሽት ነበር። አንድ አዛውንት በጣም ደካክሞ ገብቶ ነበር። ሳንቲሞቻቸውን በሚንቀጠቀጡ እጆቻቸው ሲቆጥሩ በቂ ገንዘብ እንደሌላቸው ተረዳቸው። በአይኖቻቸው ውስጥ ህመም ይታይ ነበር። ለምግብ ከፈለች። እንዲሁም የሞቀ ሻይ አምጥታላቸው እስኪሰለቻቸው ድረስ አብራቸው ተቀመጠች። ብዙም ያላሰበችበት ትንሽ የደግነት ስራ ነበር። ቢትረስም ይህንን ለምንድን ነው የምትነግረኝ ብላ ጠየቀችው። ወጣቱም በሐዘን ውስጥ ሆኖ የአዛውንት አያቴ ነበር። ቢትረስ ደነገጠች። በዚያ ቀን ያረግሽለትን ፈጽሞ አልረሳ። እሱም ቀጠለ። ንጹሕ ልብ ያላት ሴት መልአክ እንዳገኘ ነገረኝ። ስለ አንቺ የበለጠ ማወቅ ፈልጎ ነበር። የቢትረስ ትንፋሽ ተቋረጠ። እናም ስለ አንቺ ጥናት አደረገ። ስለ አንቺ ያጠና፣ ስለ ትግልሽ፣ ስለ ቤተሰቦችሽና ስለ መስዋዕትነትሽ አወቀ እና አንድ ጥያቄን ወደ እኔ ይዞ የመጣ እንዳገባሽ ጠየቀኝ። መጀመሪያ እምቢ አልኩኝ፣ ግን አሳምነኝ። እኔ በዚህ አይነት ጋብቻ አላምንም ነበር። የቢትረስ አይኖች በእንባ ተሞሉ። ምኞቱን ማክበር ፈለኩ፣ ነገር ግን አንቺን ለትዳር ማስገደድ አልፈለኩ። ስለዚህ አንድ እቅድ አወጣው። ራሴን እንደ ትልቅ ሰው ደበቅኩኝ። አያቴ እንዳሰቡ በእውነት ደግና ሩሩ ሰው መሆንሽን መፈተን ነበረብኝ። ቢትረስ ደንግጣ እና ግራ ተጋብታ ተቀመጠች። እውነት ነው ብላ ያሰበች ሁሉ ተሰባብረዋል። ኤድዋርድም ቀጠለ። ነገር ግን ያልጠበቅኩት ነገር ሆነ። ባየሁሽ ቅስፈት በፍቅር ወደኩኝ። ለእኔ በጣም ልዩ ሴት ነሽ አላት። በእውነትም አያቴ እንዳለው ደግና ጥሩ ልብ ያለሽ ልጅ ነሽ። ለቢትረስም በድንገት ሁሉም ነገር ትርጉም ሰጣት። ቢትረስ በዝምታ ተቀመጠች። አእምሯ በስሜት ይሽከረከር ነበር። ያመነችበት ሁሉ እውነት የሆነው ሁሉ ተለውጦ ነበር። ሚስተር ኤድዋርድ ለማግባት የተስማማችው ሰው ፈጽሞ ትልቅ ሰው አልነበረም። ፈትኗታል። በሷ ፍቅር ወድቋል። ከፊቷ የቆመው ወጣትና ቆንጆ ሰው አየች። ላምንህ እችላለሁ አለችው። ልቧ እየመታ ነበር። እሱም በድንገት ሲያጨበጭብ በሩ ተከፈተ። ሁለት ሰዎች ገቡ። የሜካፕ ባለሙያዎች ነበሩ። በደንብ ተመልከቺ አላት በለስላሳ ድምፅ። እሷም ትኩር ብላ ትመለከት ነበር። ለሚቀጥሉት ጥቂት ሰዓታት ቢትረስ ባለሙያዎቹ ፊቱ ላይ ሲሰሩ በዝምታ ተቀመጠች። ደረጃ በደረጃ ፊቱ የተሸበሸበ ወጣትነቱ ቀስ በቀስ ጠፋ። እናም ከዛ በኋላ በአይኖቿ ፊት ሚስተር ኤድዋርድ ተመለሰ። ያ የምታውቀው አሮጌና የተሸበሸበ ፊት፣ ልትንከባከበው ቃል የገባችለት ያ ሰው። እንባ በአይኖቿ ሞላ። ተነሳችና ወደፊት ተራመደች። እናም ፊቱን ነካችው። የለቅሶ ድምጿን አወጣች። እጆቿን በሱ ላይ ጠመጠመች። እንዴት እንደምታይኝ ግድ የለኝም። ድምጿ የተሰባበረ። ወጣት ሆንክ፣ ትልቅ ሰው፣ እኔ ወድጄሃለሁ ኤድዋርድ አለችው። እሱም አጥብቆ እኔም ወድሻለሁ ቢትረስ አላት። እዛው ቆመው በደንብ ተቃቀፉ። በዚያ ቅስፈት ሌላ ምንም ነገር ግድ አልሰጣቸው። እድሜ፣ መልክ፣ ታሪክ፣ የታሪካቸው አጀማመር፣ ሰዎች ምን እንደሚሉ፣ ይህንን እውነታ ሲያውቁ እንዴት እንደሚደነግጡ፣ በቃ ምንም ነገር ግድ አልሰጣቸው። በዚያ ሰዓት አንድ ነገር ብቻ አውቀው ነበር፣ ፍቅር። ከዚያ በኋላ በደስታ መኖር ጀመሩ። ወደ ቤተሰቦቻችን፣ የዛሬው ታሪካችን ይህንን ይመስል ነበር። እንዴት አገኛችሁት? እስኪ ምን እንደተማራችሁበት ኮመንት ላይ ሐሳብና አስተያየታችሁን አስቀምጡልን። ታሪኩን ከወደዳችሁት ላይክ እና ሼር አድርጉ። እንደዚህ አይነት አስደናቂ ታሪኮችን የምታገኙበትን የዩቲዩብ ቻናላችንን ሰብስክራይብ በማድረግ ተቀላቀሉ። ታሪኮቹን እንደለቀቅን በፍጥነት እንዲደርሳችሁ የደውል ምልክቱን መጫኑን አትርሱ። እናመሰግናለን። እንወዳችኋለን። ቸር ቆዩልን።